በፊት የነበሩ የአላህ ሰዎች በየቤታቸው በየክፍላቸው ነበር ቁርአን የሚያختሙታል። በየክፍሉ ቁርአን ያختማሉ። ዛሬ እዚህ ያختማሉ፣ የሚቀጥለው ختማቸው ቤቱ በሙሉ ሙሉ ሆኖ ይታያል። አላህ እንደዛ አላህ ያድርግልና መሲላ የምትባል ከተማ ላይ ቤታቸው ላይ ከሁሉ ከከተማ ካሉ ቤቶች ቤት የአንድን ሰው ቤት ከፍ ብሎ ያዩታል። ክፍሉ ደግሞ የሚተኛበትን ቤት ከዛ በላይ ከፍ ብሎ ያዩታል። በህልማቸው ይጠይቁታል፣ አንተ ቤት ምን ነው የምትሰራው ቤት ላይ ሲሉት በየክፍሉ ቁርአን አختም ያለውላቸው እኔም ማለፈባት ቤት ደግሞ ክፍሌ ላይ ከሁሉ በላይ ያختምኩት ቁርአን እዛ ነው አላቸው። አየህ ክብር የዱንያ ኑር የቀብር ኑር የአኺራ ኑር የሚገኘው በቁርአን። አላህ ይመልሰና ወደ ቁርአን ለሱረቱ አልበቀራ አዳር ሰውየው ምን አለ ከዛ ይሄ ህልም ይታየለት ወጥቶ አለ ከቤት ያ ሁሉ ነገር ከዛ በኋላ ሰላም ሆነ ቤቱ በሱረቱ አልበቀራ በረካ። እሺ ቁርአን የሚختም ከሆነ እዛ ቤት ውስጥ የአንድ ሱራ ስር እንዲሆን إذا عندنا حب القرآن الله القرآن محبة الله يستاهل. ሁለተኛ حب النبي العدنان يا نبي فكر يا نبي محبة እነዚህ ስድስቱ የሰዓዳ ሐያትን የደስታ ይቀይሩታል። የነብዩ ፍቅር የሚያመጡ መንገዶች ነብዩ ሲራቸው መቅራት፣ ሰላት አለ ነብይ ማብዛት፣ ከወንጀል መራቅ፣ የነብዩ ወዳጆች ጋር መቀማመጥ፣ የነብዩ ጭንቀት መሸከም፣ የዲን ጭንቀት መሸከም፣ ለዲን መጨነቅ፣ ለሂዳያ መጨነቅ። إذن عندنا حب القرآن، ሁለተኛው حب النبي የነብዩ محبة صلى الله عليه وسلم፣ ሶስተኛ حب أهل بيته የነብዩ ቤተሰቦችን መውደድ። አላህ ምን ወደ አላህ ያርገን፣ ምን ኸድማቸው አላህ ያድርገን። አራተኛው حسن الظن صلوا على النبي። አራተኛው ይሄ በዚህ ዘመን ላይ የሚያስፈልገን ነው። حسن الظن بالمسلمين ሙስሊሞችን በሙሉ በጥሩ መጠርጠር። اشتሪ دماغك የሚሉት ደርስ አላቸው ታውቁታላችሁ። اشتሪ دماغك ምን ማለት ነው? ለጥቃቅን ነገር አእምሮውን አታስቸግረው። የዱንያ ሁሉም ነገር ጥቃቅን ነገር ነው። ከቤት ወጣ አንድ ሰው መንገድ ዘጋብህ አይደል? ማዓለሽ አቅልህና ዓፊያ ይሻልሃል። አውፍ ብለው ሄድ ቆመ ተሳድበ ተጣልተ ቀነህ መበላሽተ ንዴታም ሆነ ደም ብዛት ይዞ ሐኪም ቤት ተኝተህ የምትዘየር ሰው ነው ጨረሻ ሰላም ያን ደቂቃ ቆጣ በትውጣት ሰው ሆነ ነበር። لا تغضب لا تغضب لا تغضب يا النبي يهمداي لما نزل يهمداي ሰው መንገድ ዘጋብህ ማዓለሽ አውፍ በል አበሳጨህ አውፍ በለው ለማን ብለህ ሰላምህን ግዛው። የአእምሮህና የቀልብህን ዓፊያ ይሻልሃል ካገኘው ሰው ጋር ከምትጣላ ሰፋ ከምትጣላ። الماضي لا يذكر ولا ነበር እንዴ አላህ ሰው መታ አውፍ ስትላቸው ትላልቅ የአላህ ሰዎች አውፍ በሉ ይላቸዋል። ምን አረግ ይሉታል። የዛሬ ሳምንት እንዴ የዛሬ ሳምንት لا حول ولا قوه الا بالله አልፎ ለደል ይሉታል። الماضي لا يذكر ያለፈው እኮ አይነሳም። አይባ እኛ እኮ 10 ዓመት በፊት ሰርግ አልጠራኝም አሁን ሰርግ አረጋለሁ ልጅን አልጠራው እስካሁን እጁፋን አሁን ሐያትና ኢላ አላህ ብለ ይሄ ሐያትና አሁን አላህ ብለ ለቅሶ አልደረሰም ገሌ ሲሞት አሁን ለቅሶ አለበት አልደረሰም አንድ እኩል ሆናል። አስተግፍሩላህ አኺራ የለም እንደነካ አላህ ፊት መቆም የሚባል ሒሳብ የሚባል አንድ ዓለም ዝም ብሎ ማብላት መጠጣት መخدም ነው። ቢሰድባቸው ቢክዳቸው ምን ቢላቸው ሰው ተገርሞ ሰሉ አለ ነብይ ሰው ይሄ አኽላቃቸው ገርሞ አንድ ሰው መጥቶ ቆይ ነው የሚገርመኝ አላቸው። የሰራኸውን ኸይር የካደ እንዳልሰራህ እየሰደቡ አሁንም ኸይር እየሰራህ ነው የምትሄደው አያስከፋህም ሰዎች የሚሉት አላቸው። መጥቶ متى انتظرته حتى يحزنني አሉታል። መቼ ጠብቄ ያሉ ከሱ እንዲያስከፋኛል። يكفيني قوله تعالى إن الله يحب المحسنين الله በጎ ሰሪዎችን ይወዳል የምትለው አያት አይበቃኝም ያሉ በጎ ሰርተ መሄድ ብቻ ነው። إزرع الخير في أهله وفي غير أهله إن صادف أهله فهو أهله وإن لم يصادف أهله فأنت أهله قال خير ዝም ብለህ እየተከልከው ይላል። ለሚገባው ሰው ደረሰው አሉ የሚገባው ሰው ነው። ለማይገባው ሰው ከደረሰስ አንተ የተገባውን
አንተ የተገባው እኮ ለሰው ነው እንደምትሰራው አንተ አላህ ፊት መቆም ይባላል ويطعمون الطعام على حبه مسكينا ويتيما واسيرا لمن بلوا انما نطعمكم لوجه الله جزاء نفلقال لا نريد منكم جزاء ولا شكورا አይፈልጉም اذا حب القرآن حب النبي حب اهل بيته حسن الظن عقلهم جزاء يعني اامرهم ቀልብህን ሙስሊሞችን በጥሩ ጠርጥራቸው አሁን እዚህ አየኸው ላይ ሐደረው እዚህ ያላችሁት በሙሉ ከኔ ይሻላሉ አሁን ሁላችሁ እዚህ ያላችሁ ከኔ ትሻላላችሁ በምን የሚታወቀው ማን ከማን እንደሚሻል ኻቲማ ላይ ነው የሚታወቀው ኻቲማ ከዛ በፊት ስንት አለ እዚህ ሰው ስንት አላህ ሰው አለ እዚህ መሃል ላይ በተናገረ እኮ አይደለም ከም من مشهور ببركه مستور ይላል ሁሉ እዚህ ያለው ከኔ ይሻላል አይው ማሻአላህ ያቸው ኑራቸው የደበቁትን የውስጣቸው አትበርብረው ለአላህ ተወሱን ሒሳብ የሚያደርገው አንድ አላህ ብቻ ነው ሒሳብ የአላህ ነው ያንተ ስራ ዳዕዋና ዱዓ ብቻ ነው ሒሳብ የአላህ ስራ ነው ሰውና ተተሳሰብ ሰተረ والله من ستر مسلما አሁን ዘመናችንስ መንበርበረ ነው በርበረው ነው የዓሊሙ ነው የምኑ በፊት የነበሩ ደረሳዎች ዒልም ሲቀሩ كان احدهم يتصدق بصدقه بنيه ان الله يستر على عينيه عيب شيخه سمن كتسكي علم اللي قرا سيد شيخ ده صدقه يوطال من الله يا الله يا شيخين نور لا تاسايي من ነገሩ በቃ ጥሩ ነገሩ ምንጭል ታሳይ ብሎ ሰደቃ ሰጠው ሙሽ ሊበረብር ወላ ኮሜንት ሊጽፍና ሊሰድብ አይደለም የኻቲማ የሚያሳጣ ስራ ውስጥ ገባን እኮ አላህ ይመልሳል አላህ ይመልሳል አላህ ይመልሳል ሰው አላህ ያርገን ሰው አላህ ያርገን ኸይር መናገር ቢያቀተን ዝም ምንል አላህ ያደርገን فليقول خيرا او ليصمت قالوا نبي اتناغر مجال ወይ خير ተናገር ባትችል ዝም በል من صمت نجا حسن الظن بالمسلم خصلتان ሁለት ነገር አላህ ከሰጠህ لا شيء افضل منهما حسن الظن بالله وحسن الظن بعباد الله ሁሉ ስትወጣ ከቤት አላህ ይከፍትልኛል አላህ ይመረኛል ልጆችንም አላህ ሀያታቸውን ያስተካክለዋል ሁሉ ነገር አላህ ያስተካክላል አላህን በጥሩ የጠረጠርከው ኑር ሁለተኛ ሙስሊሞችን በጥሩ የጠረጠርካቸው ነው ሰላም ሐያት ትኖራለህ አምስተኛው አንተ አኩል الحلال ይሄው ለስካውን የተቀስነው ቁም ነገር ላይ እንዲሆን ሐላል መብላት አለበት ቀለበ ሐላል ይሁን አጥብ መጥዓመክ كلوا من الطيبات واعملوا صالحا الى تايزوا للሁለት اعمال الصالحه ከምትበላው كل ما شئت فمثله تعمل የፈለከውን ብላ የበላኸውን ስራ ነው የምትሰራው ሐላል በላህ ሰውነቱ ወደ ሐላል ይሄዳል حرام نكاه وده حرام يدل سوينته لهذا سويه ገንዘቡ አሁን ሐላል ነው حرام ما ወከፈለክ አለ ዑለማዎች ቀላል ነው አሉ ሲያስገባው በሐላል ነው ያስገባው አይደለም ቀላል ነው በምን ያወጣው ያለው አበል ማል አሉ አበል ማል ان يخرج الا من حيث دخل እንደ አገባቡ እንጂ ገንዘብ መውጥ እንቢ ያለ መውጣት አለ ከሹብሃ መጣው ሹብሃ ላይ ያወጣው ከሐራም መጣ ሐራም ላይ حلال لا يفسسوا أجبابه حلال نوال هم ملكتوቹ ናቸው لهذا الله يسطنن ንብረትን በየሰፈሩ እንዲህ አይነት መስጂድ ምን ገነባ አላህ ያድርገን የቀረው ሐያት በخير የምናሳልፍ አላህ ያድርገን የመጨረሻው ስድስተኛው ኢትቃን ما أقامك الله عليه الله يسطህ ያቆመ ቦታ አለ አንዱን አላህ ዶክተር አድርጎታል አንዱን ሼክ አረጋው አንዱን ኢንጂነር ነው አንዱ አላህ የሰጠህ ቦታ ይሄ አንተ ቦታ ነው አሳምረህ ስራው ዶክተርና አኽላቅ ያለው ዶክተር ሆኖ ለሰው ረህመተኛ ሆኖ ኢንጂነርና ጥሩ መስጂዶችን ገንባ ጥሩ ቤት ሰራ ዓሊምና هكذا ሰው ኺላፉ ሰው የምታስገባው ሰው አላህ እንዲወድ አድርገው ነብዩ እንዲወድ አድርገው ለኻቲማው እንዲሰራ አድርገው አዋም ይሄ የተርታው ሰው ዓሊም ያልሆነ ሰው መሻገል ያለበት እኮ አሉ መሻገል ያለበት በኢባዳው ሐላል በመከሰብ በሰላቱ በጾሙ በሐጁ እንጂ علمون خلافون لا علماء متوالبت لما متوالبت لا علماء متوالب ሁሉም ከሰዋለው አሁን ስለ አሁን እዚህ አንድ ነገር መገንባት ከፈለግን መናገር ያለበት እኮ ኢንጂነሩ ብቻ አሁን አንተ ሰው ቢጠይቅ ይሄኛው ሌላ ነገር መጨመር ይችላል አይችልም ከላይ ከተባለ አው በሉኝ ማለት አለብኝ ወርድና ኢንጂነር አለው እዚህ ጋር አው ናታ እሱ በተማረው ፈን ይናገራል አንድ ሰው ታመመ አላህ ያልብሰን መድኃኒት 250 ግራም ነው የሚሰጠው 500 አይ والله اعلم 500 ስጡት አይ والله اعلم والله اعلم አላህ ልትገለውኝ ሰውየው
አይ ዶክተር አለ እዚህ ጋር አለ ዶክተር ፋርማሲስት ነገር አለ አለ ወቀና ዘምኛ ዘም ስለ ቁልፍ ሲነገር ቁልፍ አይ ቁልፍ የሚያስመጣ ነው የሚናገረው طيب ስለ ዲን ሲነሳ ለምን ሁላችን ተናገርን አሁን ሁለት ሐኪም ቤቶች ተጣሉ ሁለት ሐኪም ቤቶች አንዱ ኦፕሬሽን ያስፈልገዋል አንዱ ዶክተር አንደኛው በመድኃኒት ሄደና እንዳለ ተخላለፉ ፌስቡክ ላይ ነው ሲخላለፉ አንዱ መጣና እናንተ ጃሂሎች ናቸው አላቸው አንደኛው ለምን አልካሉት አንተ ዶክተር ነው ይዙት አይ ቁልፍ ነው መስመጣው ከቻይና ላይ ሰላም ዑለማዎች ሲናገሩ አንተም ስትናገር እንዲህ ነው ቀድረህ ሰው አላህ ያርገና አላህ ሰው አላህ ያርገና لو سكت الجهال لاستراح العلماء جاهل ዝም ቢል ዓሊሙ ያርፍ ነበር ቀዩ ላይ ተኛ ነበር ቤት ሊያርፍ ሲል አንዱ ጃሂል ይናገራል ያላ ቢስሚላህ ወልሐምዱሊላህ ኢላሁ እሱን ያርፈዋል አሁንም አረፍ ሲል አንዱ ጃሂል ዘይ ተነፍሳል مسكين شبت القوالب سوى الله يرجع سوى الله يرجع لهذا هي مسجد الله اللي يسمروه الدنيا آخرته والله يسمره بلوس الله يسمر الله الله يطبقه እዚህ አካባቢ ያሉትን የቁርአን መሐባ የሰላዋት አለ ነብይ መሐባ የማይለቅ አላህ ያድርጋቸው በቁርአንና በሐዲስ ከሰላዋትና ከቁርአን ማንረቅ አላህ ያድርጋቸው ከዲን ሽፍታዎች አላህ ይጠብቃል እንዲህ ስናያቸው አላህ የሚያስታውሱ ዑለማዎች ከነሱ ሰነድ ውስጥ መንገባ አላህ ያድርጋል ይሄን መስጂድም የገባ በሙሉ ሰዒድ አላህ ያድርገው የሐበሻ ዑለማዎቻችንን ሐሪማዎቻችንን አላህ ይጠብቅልን ሐበሻን የአማን አገር የሪዝቅ አገር የበረካ አገር አላህ ያድርግልን እነዚህ የተመረቁ ደግሞ ልጆች በዚህ ወጣትነት እድሜያቸው ሰላም ትተው ሁሉ ነገር ትተው ቁርአን ይሻለናል ብለው መርጠዋል የቀረው ሐያታቸውን አላህ ያሳምርላቸው ሐያታቸው በሙሉ ገራገር አላህ ያድርግላቸው ወላጆችም እነዚህ እንዲገቡ የፈቀዱ ለቁርአን ብለው በዚህ ፈሳድ ዘመን ላይ ለቁርአን ልጆቻቸውን የሰጡ ወላጆች አኺራ ላይ ነብዩ በእጃቸው ሐውድ ላይ ውሃ የሚያጠጣቸው አላህ ያርጋቸው ሁላችንም አኺራችን ያማረ አላህ ያርግልን ሱብሃነ ረቢከ ረቢል ኢzzati ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላህ